ሰላም ሰላም እንደምን ዋላችሁ እንደምከረማችሁ። ይህ የኑን ማማር ዝግጅታችን ነው። እሙሽ ይባላለሁኝ። በዛሬው ዝግጅታችን ባለፈው ጊዜ እንደተነጋገርነው ወይ እንደነገርኳችሁ የዓመታዊ የተሽከርካሪ ምርመራ ወይ ደግሞ ኤዮ ኮንትሮል በሚባለው ነገር ሲመረመር እንዴት እንደሆነና ዋና ዋና ነገሮችን እንዴት እንደሆነ ለመግለጽ ሞክራለሁኝ፣ ያሳያችኋለሁኝ። ተከታተሉኝ። ያው እንግዲህ መኪና መጀመሪያ ሲመጣ ከደንበኛው መኪናውን እንቀበልና መኪናውን ሙከራ እናደርጋለን፣ እየነዳን እናያለን። ምክንያቱም ድምጾች ካሉ አንዳንድ የተለያየ ነገር ካለ መንገድ ላይ ማየት እንችላለን። ለምሳሌ ጉልበት እንዳለው መኪናው፣ ድምጾች እንዳሉት እግሩ ላይ የመኪናው ጉልበት እንዴት እንደሆነ እነዚህ እናያለን። ከዛ ወደ ጋራጅ እናመጣና መኪናውን ዙሪያውን እናያለን መጀመሪያ። ምክንያቱም መብራቶች እና ዙሪያውን የመኪናው ገላ ወይ ደግሞ ቦዲው ትክክል እንደሆነ። ምክንያቱም አሁን ለምሳሌ እቺ መኪና ብታዩት ለኮንትሮል የመጣች ነች እና መኪናውን እናያለን፣ መብራቶች እናያለን፣ ትክክል መስራታቸው፣ የተሰበረ ነገር አለመኖሩ፣ ትክክል መብራቱ፣ ሁሉ ነገር ይታያል። ለምሳሌ የታርጋ መብራት ሁለቱ መስራት አለበት። አንዱ ብቻ ከሆነ ማለፍ ይችላል። ሁለቱ መብራት ከሌለ ግን አያልፍም ማለት ነው። ስለዚህ እንደዚህ ነገሮች ይታያሉ ማለት ነው፣ ይመረመራሉ። ግን ስንመረምር መኪና 124 ነጥቦች ወይ ደግሞ እንደ መኪና አይነት እስከ 132 ነጥቦች ይኖሩታል። ያንን አሳያቸዋለኝ። አብዛኛው ግን አንድ አካባቢ ያለው ለምሳሌ መብራት የግራ የቀኝ የኋላ የፊት ስለሚባል እሱ አንድ ላይ ተደምሮ እንግዲህ ወደ 124 እስከ 132 ነጥቦች አሉት። ይሄ እንግዲህ እዚህ ሀገር ኖርዌይ ወይ ደግሞ በአብዛኛው አውሮፓዎች ውስጥ የሚመረመር ነው። አውሮፓ ውስጥ የተለያየ ሀገር ያው የተለያየ መመዘኛ ይኖራቸዋል፣ ሊያንስም ሊበዛም ይችላል። ግን በአብዛኛው የሚካተተው ይሄ ነው። እሱን ማዘጋጀት ያስፈልጋል። በተረፈ እንዳልኳችሁ መኪናው ዙሪያውን ይታያል። እንዲሁም ደግሞ አካባቢው ዝገት እንዳለው እንደሌለው ከስር ሁሉ ይታያል። እዚህ ስር ያሉት ነገሮች ይህ እንግዲህ እንደ መርማሪውና እንደ ፈታኙ ነው ማለት ነው፣ ወይ ደግሞ እንደሚያየው ሰውዬ ማለት ነው። በአብዛኛው ግን ብዙ የመኪናው ተሸካሚ ዝገት ከሌለው የማለፍ እድሉ በጣም ትልቅ ነው ማለት ነው። ግን ያው እንዳልኳቸው የፈታኙ ወይ ደግሞ የሚመረምረው ሰውዬ የራሱ ግንዛቤ ያስፈልገዋል ማለት ነው። ከዛ ቀጥሎ ነዳጅ ጭሱ ይመረመራል። ጭስ የምንመረምረው በእነዚህ መኪናዎች በዚህ መሳሪያዎች ናቸው። ይሄኛው ለቤንዚን መኪና በቤንዚን ለሚሰሩ መኪኖች የሚመረመርበት ሲሆን ይሄ ጭስ መጫወት ሲገባ ይከተታል። ከዛ በኋላ እዚህ ኮምፒውተር ላይ መጣና እዚህ ላይ በምን አይነት ምርመራ እንደሚያስፈልገው ወይ ደግሞ የትኛው የቤንዚን ሊሆን ወይ ደግሞ የናፍታ በዚህ መርመራት ነው። የናፍታው መርመሪያ ደግሞ ይሄኛው ሁለት የተለያየ ነው። አንዳንድ ቦታ ላይ ደግሞ ሁለቱም አንድ ላይ የሚመረምሩ በአንድ ቦታ ላይ አንድ መሳሪያ ላይ ሆኖ ሁለት የተለያየ ነገር የሚመረምሩ ይኖራሉ። ይሄኛው ግን አብዛኛው እዚህ ሀገር በተለይ ኖርዌይ ያለ ነው። ዘመናዊም መሳሪያ ነው። ስለዚህ በእነዚህ ይታያል። እዚህ ላይ እንግዲህ እንደምታዩት የጭስ መውጫ የጭስ የናፍጣና የመኪና የቤንዚን የሚሰራ መኪኖች መመርመሪያ ነው። እሱ እንግዲህ እየገባን እዛ ጭስ መውጫ ውስጥ እነዛ ተሰክተው የሚያነቡትን እዚህ ላይ ያነባሉ። የራሱ መመዘኛ ያለው ምን ያህል ጭስ መውጣት እንዳለበት፣ ከዛ በላይ ከሆነ አያልፍም ማለት ነው መኪናው። እንግዲህ የሚቀጥለው ደግሞ ወደ ፍሬኑ እንሄዳለን ማለት ነው። ኑ ተከተሉኝ። እሻው መኪናውን ወደፊት እንሄዳለን። ነድተን እዚህ ማሽን ላይ ስናደርግ ጎማ ይሽከረከራል። ይሄ በሚሽከረከርበት ሰዓት ፍሬን እያያዝን ቀስ እያልን እንሄዳለን። በዚያን ጊዜ እዛ ሰዓቱ ላይ እንደምታዩት ፍሬኑ ያሳያል። ይሄ የሚያሳየው ይሄ መኪና የሚያሳየውን ፍሬኑ ብዙ እንደማይዝ ነው። ያው ቅድም ፍሬኑ አይታችሁታል። እንግዲህ ከዚህ በላይ ደግሞ ዲስኩን ወሰቅለን እናያለን። እንዲሁም ደግሞ ቦል ጆይንቶች ጥሩ እንደሆኑ ወይ ደግሞ በሀገር ቤት ቴስት የሚባሉና ብራቸው የሚባሉትን እናያለን። እንደዚህ እናያለን። ከዛ መኪናውን ሰቅለን ከስር ያሉት ነገሮች እናያለን። ከስር ያሉ ነገሮችን የተበሉ ነገሮች እንዳሉ እንደሌሉ፣ የተሰበረ ነገር እንዳሌለን፣ ጭሱ መውጫውን ሁሉን እናያለን ማለት ነው። እንግዲህ ይህን ይመስላል ኮንትሮል ስናደርግ። በተረፈ ሌላ ጊዜ እንግዲህ በሌላ ነገር እስክንገናኝ ድረስ በሰላም ክረሙ።